አሁን ባለንበት ክፍለ ዘመን ላይ ትምህርት ከየትኛውም ጊዜ በበለጠ ለሰው ልጆች አስፈላጊ የሆነ መጥቷል። ምክንያቱም ደግሞ ዘመኑ የቴክኖሎጂ ከመሆኑ ጋር ተያይዞ ትምህርት ለየትኛውም ሀገር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገት መሰረት መሆኑ ስለሚታመን ነው። የተለያዩ የዓለማችን ሀገራት ያደጉትና ያላደጉ ወይም በማደግ ላይ ያሉ የሰለጠኑና ያልሰለጠኑ ወዘተ እየተባሉ የሚከፈሉት ምክንያት በዋናነት ባላቸው የትምህርት ተደራሽነትና ይልቁንም በጥራት ላይ ተንተርሰው ባፈሩት የተማረ ሰው ኃይል ትምህርትን ወደ ተግባር በቀየሩበት መጠንና ተያያዥ መመዘኛዎች ነው። ሀገራችን ኢትዮጵያም የያዘችውን ብሩህ ተስፋና ብዙ የህዝብ ቁጥር ወደ ተጨባጭ ስኬት መቀየር የምትችለው ከስር ለህፃናቱ በምትሰጠው ጥራቱን በጠበቀ ትምህርት የሰው ኃይል ስታነጽና የስራ ፈጠራ ክህሎትም ስታስፋፋ ብቻ ነው። ትምህርት ቤቶች ውስጥ የሚሰጡ ትምህርቶች ዋነኛ ግባቸው ሌሎች ያለፉ ትውልዶች ያደረጉትንና የተማሩትን ብቻ መደጋገም ሳይሆን ተማሪዎች አዳዲስ ነገሮችን መስራትና ማበልጸግ እንዲችሉ በሚፈጠርላቸው ምቹ ሁኔታ ነው። የትምህርት ዋና ተግባሩ መሆን ያለበት አንድ ሰው እንዴት በትኩረትና ምክንያታዊ በሆነ መንገድ ማሰብ እንዲችል ማድረግ ሲሆን በዚህ መልኩ በመንግስትና በግል የትምህርት ተቋማት ብዙ ይጠበቃል። የትምህርት ዋና ተግባር መሆን ያለበት አንድን ሰው እንዴት በትኩረትና ምክንያታዊ በሆነ መንገድ ማሰብ እንዲችል ማድረግ ሲሆን በዚህ በኩል በመንግስትና ከግሉ የትምህርት ተቋማትም ብዙ ይጠበቃል። ውድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን ቦንጋ ከተማ ከሚገኘው የግሉ ትምህርት ተቋም መካከል አብዛኞቹ ከሰሞኑ በተለያየ እርከን ያስተማራቸውን በማስመረቅ ላይ የሚገኝ ሲሆን የበኩር ልጁን ለመጀመሪያ ጊዜ ያስመረቀው ዊዝደም አንደኛ ደረጃ አካዳሚ የምረቃ ስነ ስርዓቱ ምን እንደሚመስል ከስፍራው ተገኝተን ያዘጋጀነውን ፕሮግራም ይዘንላችሁ ቀርበናል። አብራችሁኑ ነው። ለሀገርም ሆነ ለወገን ብቁ ዜጋን ለነገ ለማፍራት ሲታሰብ መነሻ የሚሆነው በዋነኞቹ ተዋናዮች በኩል በህፃናቱ መጻኢ ዕድል ላይ ከወዲሁ የሚከናወኑ ተግባራት ነው። ይህም ሊሆን የሚችለው ከስር የህፃናቱን ተሰጥኦ ችሎታና ዝንባሌ ከመለየት ጀምሮ በሚሰጥ የትምህርት ስርዓት ነው። በተለይ ለመጀመሪያ ዙር ያስተማራቸውን ህፃናት ከሰሞኑ ያስመረቀው እንደ ዊዝደም ቅድመ አንደኛ ደረጃ አካዳሚ አይነቱ የግል ተቋም በዚህ በኩል ተጠቃሽ ነው ማለት ይቻላል። ዊዝደም አካዳሚን ከሌሎች ለየት ከሚያደርጉት አንዱ የዓመቱን ተግባር በካላንደር አዘጋጅቶ በምዝገባ በጽሁፍ የሰጠ መሆኑ ነው። ነገር ግን እስካሁን ባደረገው የሩብ ዓመት በግማሽ ዓመትና በሶስተኛ ሩብ ዓመት የተገኙት በጣም ዝቅተኛ በመሆኑ ለመጪው ትኩረት በመስጠት መገኘት ከወላጆች ይጠበቃል። ወላጆችም ሆኑ መምህራን እንዲሁም ሌሎች ባለድርሻ አካላቱ ከሚደሰቱባቸው ቀናት መካከል የምረቃ ዕለት በሚፈጠርበት ድባብ ነው። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ እንኳን ደስ አለሽ ሚስ፣ እንኳን ደስ አለሽ እኛ ልጆችሽ ተመረቅንልሽ። ተመርቀናል ጀመርን ጉዞ ፊደል ቁጥሩን ስንቅ ተይዞ ፊደል ፈድለን ስንቆጥር ቁጥር ልናውቅ ሚስጥር ፍኖተ እውቀት ጉዞ ልንጀምር
ተመርቀናል እኛ ልጆችሽ። ሚስ እናታችን እንኳን ደስ አለሽ። ሆድሽ ሲባባ ስትጨነቂ፣ በልጅ ግብራችን ደሞ ስስቂ፣ ስንሮጥ ስንጋጭ አንቺን ስናበሳጭ፣ ስናጠፋ ቀጥተሽ በእናት አንጀት አዝነሽ እንኳን ደስ አለሽ። ለፍተሽልናል እንድናውቅ ከፍቅር እንዳንርቅ እንዳንጎዳ እንዳንወድ። አይረሳንም ልፋት ድካምሽ፣ ፍቅር ህመምሽ፣ ሮሮ ልብሽ የእናትነትሽ። አይረሳንም አልፎ ልጅነት ትልቅም ስንሆን በያለንበት ትዝታው ይኖር በልባችን ቤት። ሽም ይተካ በዓለም ላይ የለም ያላንቺ አልኖርም እኔማ ባዶ ነኝ። እኔም ሜና አይደለሁም አንቺ እኮ ነኝ። ብርበኝ ምግቤ ቢያምን ዳንቴ በፍቅር በጤና ኑሪ እናቴ በፍቅር በጤና ኑሪ እናቴ። እናት አባቴ በእውቀት ከሙታኝ ከስር መሰረቴ በዓላማ ወጥነት ተክሎ ስኬቴ ታላቅ ለመምህር ስንቅ ድሌቴ ብርሃን መብራቴ ሁላታ ብዙ ነው ለሀገር ዋለለት ድንቁርና ችሎ ስኬት አበቃች እውቀትን መግቦ ላለው ያተምረ ሀገር ተረካቢ ለትውልድ ያፈረረ እንደ ወላጃችን ኮትኩቶ አብራሽ ታላቅ ለመምህር ለወገን ደራሽ እድገት አውራሽ ስላዳመጣችሁን አመሰግናለሁ። ይዘና አመራራት ብትባል የትም አትሄድም። ጨዋታ የለ ቴሌቪዥን የለበት። በደንብ ተከታተለኝ። ሶስትና አራትን ትደምራለህ። አንድና ሁለትን ትደምራለህ። ከዛ መልስ ይመጣልሃል። ልጄን አታጨናንቅብኝ። ከፈለገ ትምህርቱ ሊቀር ይችላል። እኔ ልጄን መቆጣት የለብኝም እንዴ? ልጄን አትቆጭ አላልኩሽም፣ አታጨናንቂው ነው ያልኩሽ። ያው አንተ እያዝናንኩት አስጠና። አባዬ የማትሪክ ውጤቴን ጥሩ አላመጣሁትም። እዚህ ነው ልፋቴ፣ እዚህ ነው ብሬን የከሰኩት። የአንተ አባት ከመባልጣል አታጨናንቅብኝ ና እኔ እሺ እናመሰግናለን።
የተመራቂ ወላጆችም ልጆቻቸው በመመረቃቸው ደስተኛ መሆናቸውና በይበልጥም ደግሞ ጥሩ ስነ ምግባርና እውቀት መሸመታቸው ለቀጣይ የትምህርት ጊዜያቸው ያለውን አስተዋጽኦ አስቀምጠዋል። ለመናገር ትልቅ ለውጥ እያየን ያለ ነው። እንደ ወላጅ ኮሚቴም በቅርበት ትምህርት ቤቱን ሲያገለግል ነበረ። በልጆቻችን ላይ የምናየው ለውጥ በጣም ትልቅ ነው። ትምህርት ቤቱ በጣም ነው የሚያግዛቸው። ጥሩ ሁኔታ ነው ትምህርት የሚሰጣቸው። ግቢውን እንደምታዩት ለመማር ማስተማር ምቹ ሁኔታ ያለበት ነው። እኛም በጣም ደስ ብሎ የምናስተምረው ነው። እጅግ የተመሰገኑ ጎበዝ መምህራኖች ናቸው የሚያስተምሩት። የትምህርት ቤቱ ባለቤትም መምህር ከመሆኑ ባሻገር ለዚህ ለትምህርት ቤቱ የተለየ ትኩረት ሰጥቶ ነው እየሰራ ያለውና መምህር መሆኑም ለዚህ ለመማር ማስተማር ሂደት ከፍተኛ አስተዋጽኦ ያለው ሙሉ በሙሉ ትኩረቱን ሰጥቶ ተማሪዎች በሚገባ ተምረው በስነ ምግባርም በእውቀትም የታነጹ ሆኖ ጥሩ ተማሪዎች እንዲሆኑ አድርጎ ነው እየቀረጸ ያለው። እጅግ በጣም ደስተኞች ነን። በተለይ የዚህ ትምህርት ቤትን የተመራቂ ተማሪዎችን አፈጻጸም ሁኔታ ስታይ ማወቅ ያለባቸውን መሰረታዊ ነገሮች በአግባቡ አውቀው ለይተው እየተመረቁበት መሆናቸውን በደንብ ያስተዋልንበት ሂደት ነው ያለው። በተለይ አሁን ደግሞ የትምህርት ጥራት በዘመናችን በደረስንበት ጥራት ያለው ትምህርት ልጆች አግኝተው እንዲሄዱ ከስር በእንዲህ አይነት መልኩ ተኮትኩቶ መውጣት አለባቸውና ከዛ አንጻር ይሄ ትምህርት ቤት እውነት ለመናገር በደንብ ተሞክሮ ለመንግስትም ይሁን ለግል ትምህርት ቤቶች ተሞክሮ መሆን የሚችል መስፋት የሚችል ስራ ነው እየሰራ ያለው የሚል እምነት አለኝ። ለምን KG3 ነው ብለሽ ማመን አትችይም። አንዳንድ ተማሪ እንደውም በጣም ትልልቅ ደረጃ ደርሰው እስከ ኮሌጅ ዩኒቨርሲቲ ደርሰውም እኮ በጣም ትልልቅ ስህተት የሚባሉትን ሲሳሳቱ ታያለሽ። እዚህ ያሉ ተማሪዎች ግን KG3 ላይ ሆነው የትላልቅ ሰዎችን ያህል እውቀት በአግባቡ ጨብጠው ነው እየወጡ ያሉትና መደመርን፣ ማካፈልን፣ ማባዛትን መሰረታዊ የአማርኛ የእንግሊዘኛ እውቀቶችን ለይተው ነው እየተመረቁ ያሉትና እሱ እጅግ በጣም ነው ያስደሰተኝ። ነገር ዊዝደም ጥሩ ነገር አለ። በጣም ጥሩ ነገር ማለት ነው። ልጄ ሌላ ትምህርት ቤት ትማር ነበር። ሌላ ትምህርት ቤት መጥፎ ነው እያልኩ ሳይሆን ማለት የተሻለ ነገር አይቻልም በትምህርት ላይ ማለት ነው። ሚሶቹ ያላቸው እንክብካቤ የሚያደርጉት ነገር እያንዳንዱ ነገር ደስ ይላል። ያለው ይበዛል እውነት ለመናገር ማለት ነው። ስለዚህ እኔ ተመሽቶኛል። እንደ ትምህርት ቤት እንደ ፕሮግራምም ብዙ ትምህርት ቤት አስመርቄ ያለው ልጆችን ከዚህ በፊትም ልጆች ነበሩኝ አስመርቄ ያለው ደስ የሚል ነገር አይቼበታለሁ። ጥሩ ትዝታ ከልጆቼ ከልጄ ጋር አሳልፌ ያለው ብዬ አስባለሁ። ትምህርት ቤቱ ገና ከተከፈተ 3ኛ ዓመቱ ነውና ገና ሲከፈት ተመዝግበው የነበሩ ልጆች ናቸው ዛሬ የተመረቁት። እዚህ አሁን እንዳልሽው የበኩር ልጆች ናቸው። እንግዲህ ያንን ዝግጅት ከፍ ባለ ፕሮግራም ከፍ ባሉ በብዙ ሳይድ በብዙ መንገድ ተዘጋጅተን ለማክበር ሞክረናል። የወላጆች ፊድባክም እንግዲህ ረጅም ሰዓት ነው ፕሮግራም የወሰደው፣ ግን እስከ መጨረሻው ሰዓት ታግሰው ቁጭ አሉ ማለት ፊድባኩ ጥሩ ነው ማለት ነው። ህጻናት ከመሰረቱ ሲያዙ ለሀገርም ለወላጅም ኩራት ነውና በተስተካከለ ቁመና እንዲያድጉ ማስተማር፣ መደገፍ፣ መከታተልና መንከባከብ የሁሉ ወገን ጉዳይ ነው ያሉት አስተያየት ሰጪዎቹ በተለይ ወላጆች ጊዜ ሰጥተን ልንሰራ ይገባልም ብለዋል። ወላጆች ክትትልም አንጻር ትምህርት ቤቱ ነው በደንብ መመስገን ያለበት የሚል እምነት ነው ያለኝ። 2 ዓመት ነው እዚህ ልጄን ያቆየሁት። 2ቱንም ዓመት ወላጆች በጥብቅ እንዲከታተሉ የተማሪ ውጤት የተማሪው የወላጁ የመምህሩ ወይም ደግሞ የትምህርት ቤቱ ነው የሚለው ሶስትዮሽ እንደሆነ በደንብ አቅጣጫ ተቀምጦ በየጊዜው ዳይሬክሽን ይሰጥ ነበርና ወላጆች በደንብ ልጆቻቸውን እንዲከታተሉ እንዲያግዟቸው አለበለዚያ ምንም አይነት ውጤት ማምጣትም ስለማይቻል በዛ መሰረት ወላጆች ልጆቻቸውን በአግባቡ ክትትል እያደረጉ እያገዟቸው ይሄ ውጤት እንዲመጣ እየተደረገ እንደሆነ ነው ማምነውና እኔም እንደ ወላጅ ልጄን በዛ ደረጃ እኔም አባትየው አግዘነው ነው ለዛሬ በቃው ማለት ነው። የትኛውም ትምህርት ቤት ወላጆች ልጆቻቸውን ትምህርት ቤት ሊያስገቡ ይችላሉ። ትምህርት ቤት የሚሰጠው ትምህርት ብቻ በቂ ነው ማለት አስፈላጊ አይደለም። እያንዳንዱ ወላጅ ከትምህርት ቤት ልጁ ሲመለስ በሚገባ ልክ እንደ ወላጅ መደገፍ መቻል አለበት። ትምህርት ቤት የሚሰጠው ትምህርት ብቻውን በቂ አይደለም። ወላጅ የሚሰጠው ትምህርት ብቻውን በቂ ስላልሆነ ወላጆች ልጆቻቸው ትምህርት ቤት ሲመለሱ ምን እንደተማሩ፣ ምን መስራት እንዳለባቸው፣ ምን ማስተካከል እንዳለባቸው ክትትልና ድጋፍ ማድረግ አለባቸው። ስለዚህ የወላጅም የትምህርት ቤቱ እገዛና ድጋፍ በጋራ ነው ልጆቻቸውን ለውጥ ሊያመጣ የሚችለውና እንደዚህ ትምህርት ቤት በየቀኑ የሚሄድ ኮሚኒኬሽን ቡክ አለ። ልጆቻችን ምን እንደተማሩ እናውቃለን።
ትምህርት ብቻ ሳይሆን የዕለት ውሏቸው ምን እንደሚመስል በደንብ እናበባለንና ስለ ልጆቻችን ጽፎ ይልካሉ። እኛም ያየነው ክፍተት ካለ እንጽፋለን። በጎጎን ካለ በዛ መልኩ እንዲቀጥሉ እያደረግን ነውና በደንብ በመግባባት በመነጋገር በመተሳሰብና በመጠያየቅ ነው እየሰራን ያለነውና ለዚህ ሙስሊም ትምህርት ቤት ሊመሰገን ይገባል። ወላጅ ትምህርት ቤት መላኩን ብቻ ባያይ ደስ ይለኛል። ተምሮ ሲመጣ እኔ አሁን አንዳንድ ወላጆችን አያቸዋለሁ። እኔ አልተማርኩም ይላል። ሀሁ ያልቆጠረ ወላጅ በጣም ትንሽ ነው የእውነት ማለት ነው። እንደው አይቁጠር። ዛሬ የጻፈውን ገጽና ትላንት የጻፈውን ገጽ መለየት የሚያቅተው ወላጅ አለ ብዬ አላስብም። ቢያንስ ያንን ሀሁን መቁጠር እንኳን ባይችል ያንን እያገላበጠ ዛሬ የጻፍሽው የት አለ፣ ዛሬ የተማርሽው የት አለ፣ የት ዋልሽ ካልጻፈሽ ለውጥ ከሌለው ትምህርት ቤት መምጣት ካልሆነ አሁን ደግሞ ቴክኖሎጂ ነው። በቴሌግራም አለ፣ በስልክ አለ። ደውለሽ ልጄ ዛሬ እንዴት ነበረች፣ እንዴት ነች። በተለይ ደግሞ እናቶች እኛ መውለዳችንን ብቻ የትኛውም ሁኔታ ላይ የትኛውም እናት የእውነት ተመሽቷት የምትኖር እናት የለችም እኔ በኢትዮጵያ። ለዚህ ምንድነው እንደወለድን በቃ ኃላፊነታችንን እንወጣ። ዝም ብሎ መውለድ ዋጋ የለው ማለት ወልደሽ አንቺ እኮ ዝም ብለሽ ብትጠይ ምንድነው እንደውም ትጠየቂበታለሽ በልጅሽ። ለዚህ ከጥያቄው አንቺም ጥሩ አእምሮ እንዲኖርሽ ልጆችሽ ጎበዝ ሲሆኑ ሲሸለሙ በጣም ነው የሚያስደስተው። ከዛ በላይ ደስታ የለም። የእውነት የሰርግሽ ቅለት እኮ እንደዛ አትደሰችም። ለዚህ ወላጆች የበኩላቸውን በጣም ማለት ነው በጣም መስራት አለበት ብዬ ማስበው እኔ ወላጅ ነው። የትኛውም ልጅ ሲወለድ እኩል አእምሮ ነው ያለው። የሆነ የጤና ጉድለት ከሌለበት በስተቀር እኩል አእምሮ ነው ያለው። በሰጠነው ልክ መቀበል እንችላለን። ለዚህ ወላጅ መስራት አለ። እኔ ከመምህራን አስረግጬ የምናገረው ወላጅ መስራት አለ። መውለዳችንን ብቻ ማየት የለብንም። ለዚህ ትውልድ እንታደግ። ይሄ ቴክኖሎጂ አሁን በስልክ ላይ ያለውን ነገር ለወላጅ በጣም አደራ የምለው ነገር ማለት ነው። አንድ ወላጅ የሚበላ የሚጠጣ ሳይኖረው ለልጁ ስልክ ይገዛል። ለማን ሊደውል ነው? አንቺ እናት አጠገብ ሆነሽ አባት አጠገብ ሆኖ ስልክ ለምን ያስፈልጋል? ስለዚህ ይሄ ቴክኖሎጂ እንደሚጠቅመው ጉዳቱ የሚያመዝን ከሆነ ደግሞ ማቆም ነው ያለብን። ተበድረን ስልክ አንግዛ፣ አይተን አንግዛ። ልጆቻችንን እንደራሳችን እኔ ያለፍኩበትን መንገድ ልጄ የተሻለውን መንገድ ነው ማለፍ ያለበት። ቴክኖሎጂ ኦፍ ኮርስ ይጠቅማል፣ ግን የሚጠቅምበት ቦታ ላይ ነው የሚጠቅመው። የሚጎዳበት ቦታ ላይ ከተገኘ ጉዳት ነው የሚያመነስው። ስለዚህ በስልክ ላይ ያላቸውን ነገር፣ በቲቪ ላይ ያላቸውን ነገር፣ ጊዜያቸውን እንዴት መጠቀም እንዳለባቸው እና እኔም በጣም የምናገረው ከአስተማሪ ይልቅ ወላጅ ላይ ነው። የትኛውም ወላጅ በደንብ ከሰራ ልጁን ውጤት ያያል። የትኛውም ወላጅ ደግሞ በደንብ በቃ ልጁን መኮትኮት አለበት። መውለድ ብቻ ለኔ ትርጉም የለውም። እጅግ በጣም አመሰግናለሁ። ይሄ በጣም ወሳኝ ጥያቄ ነው። እውነት ለመናገር ወላጅም ሌሎች እንደ አካላትም አቅልለው ማየት የሌለባቸው ጉዳይ ነው የሚል እምነት አለኝ። አሁን ከደረስንበት ጊዜ አንጻር ልጆች ላይ በጣም በትልቁ መስራት ያለብን ጊዜ ነው። በተለይ በዚህ ሰዓት ነው። አሁን አንዳንዴ አሁን ላይ ደርሰን ስታይ ልጆች አሁን ፖሊሲው ከተቀየረ በኋላ ለፖሊሲው ኮምፒት ማድረግ የማይችሉ ልጆች መግባት የሚገቡበትም አጥተው በመሀል ላይ አሁን ግራ ተጋብቶ ያለ ትውልድ ብዙ ነው ማለት ነው። አሁን ካለው የትምህርት ስርዓት ጋራ ይሄን ለመቅረፍ ከፍ ካሉ በኋላ በተሰሪ ምንም አይነት ጥቅም ሊመጣ አይችልም። ከስር ነው ልጅን ልክ አንድ ዛፍ ሲኮተኮት ነው በአግባቡ መያዝ ያለበት። ከተጣመመ በኋላ ምንም ማረጋችን ልክ እንደዛ ልጆቻችንን በአግባቡ ካልቻሉ ራሱ ለማሳለፍ ሰው ባይቸኩል ረጋ ብሎ አስፈላጊው መሰረታዊ እውቀት ጨብጦ እስኪያልፍ ድረስ ወይም እስክታልፍለት ድረስ ልጆቹን እያገዘ አስፈላጊውን እውቀት ጨብጦ እንዲያልፍ ነው እንጂ መደረግ ያለበት ቁጥር እንደ ከዚህ ቀደሙ ልጄ ግሬድ ቆጠረ ክላስ ቆጠረ የሚባል ነገር ዛትማች ኢምፖርታንት አይደለምና ከዛ አንጻር ልጆቻችን በተለይ አቀባበላቸው ላይ ነው እንጂ ትኩረት ማድረግ ያለብን ማለፋቸው ላይ የሆነ ክፍል መቁጠራቸው ላይ እንደ ከዚህ ቀደሙ መሆን ስለሌለበት ከምንም በላይ ትኩረት ሰጥተን ልንሰራ ልጆቻችን ላይ ይገባል የሚል እምነት አለ። ብዙ አይነት ወላጅ አለ፣ ግን ቤዚካሊ በሁለት ልበልሽ ሁለት አንዳንዱ በሚገርምሽ ሁኔታ ቀድመው የሚሄዱ አሉ። የገባቸው የትምህርት ቤቱ ራዕይ በስነ ምግባር ደግሞ በእውቀት በክህሎት ዓለም አቀፍ ተፎካካሪ ዜጋ ማፍራት ነው የሚገኛ ራዕይና ዓለም አቀፍ ተፎካካሪ ላፍራ ስቲ ቀላል አይደለም እንደሚባለው ሚንስ በየትኛውም ዓለም ሄዶ ፊት የሚያደርግ ልጅ ነው። ይሄ የገባቸው ወላጆች አሉ የሚቀድሙን ኢቭን የሆኑት ደግሞ አሁን እዚህ ግቢ ኮሙኒኬሽን ቡኩ ነው አንዱ ኮሙኒኬሽን ቡክ ዴይሊ መረጃ ትለዋወጫለች ስለ ልጅሽ። አንድ ወላጅ 10 ጊዜ ሪስፖንድ አላረገም ማለት
ከትምህርት ቤቱ ጋር አይደለም የሰውየው እንትን እናቋርጣለን ያን። ስለዚህ ያ ነገር ስላለ ክትትሉ ሲሪየስ ነው የሚሆነው። እሱ ላይም ነግረሽ ምንም የማይመስለው ደግሞ ወላጅ አለ። በቃ መላክና በቃ እዚህ በቃ ማዋል እንደሚባለው ያው አጭር ስለሆነች እንደ ብዙ ነገር እኔ እንደ ዊዝደም አካዳሚ ምናምነው አንድ ሰው የሚሰራው 88% ስብዕናው የሚሰራው ከ3 አመት እስከ 8 አመት ባለው እድሜ ነው። ይሄ ሰብኮንሺየስ ማይንድ ይባላል። በቃ አብዛኛው ግን ደግሞ ለኤቢሲዲ ያለ ሚልክልሽ ደግሞ ለሃሁ ነው የሚለው አልገባውም። ሁላችንም ነም አንቺም ከቤተሰብ ከማህበረሰብ ከሃይማኖት ተቋማት ከስፖርት ማዘውተሪያዎች የሆነ ነገር ይዘን ወተናል። ስብዕናችን ይሄ ዛሬ እኔና አንቺ ያመጣ ነው አይደለም፣ ከልጅነት የተሰራ ነው። ስለዚህ እንደ ዊዝደም በትክክል ሰው የሚሰራበት እድሜ ይሄ ነው ብለን ነው የምናምነው። ቤተሰብ ደግሞ ገና ነው ይልሻል እና እንደዚህ አይነት ወላጆች አሉ። ሰው የነዚህ ወላጆች መጨረሻ የምታውቂው ምንድነው? ከልባቸው ሲሰሩ ያሉት ትምህርት ቤቱን ይወዱታል። እንኳን እዚህ ሆነ ምና እነዛ ደግሞ ሲቀልዱ ምናምን የኖሩት የሆኑ ጊዜ ላይ ስም ብቻ ነው የሚልሽ አለ። የኔ ዲዩቲ ምንድን የኔ ስራ ምንድነው አይሉ ብዙ ጊዜ እንደዚህ አይነት ወላጆች አሉ። ውድ የከፋ ቴሌቪዥን ተመልካቾቻችን በዛሬው ፕሮግራማችን በቦንጋ ከተማ የሚገኘው ዊዝደም አካዳሚ ትምህርት ቤት ተማሪዎችን ባስመረቀበት መድረክ ላይ ተገኝተን ለዛሬ ያዘጋጀነውን ፕሮግራም በዚህ ላይ አበቃን። ቀጣይ በሌሎች ፕሮግራሞች እስክንገናኝ ሰላም ሁኑ። የትዝታን ዳገት ወጣሁ ተክዤ የትዝታን ዳገት ወጣሁ ተክዤ በእጅ ምናምኑን በልቤ አንቺን ይዤ በእጅ ምናምኑን በልቤ አንቺን ይዤ አግኝቶ ላይ አገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያከንፈው አግኝቶ ላይ አገኝ ወይ ጠቅሞ ላይ ጠቅመው